በሰማያት ውስጥ ታላቅ ለቅሶ ተሰማ። ያ ለአደም የተሰገደለት የመላእክት ሁሉ ክብር የነበረው ትዕይንት ተለወጠ። አባታችን አደምና እናታችን ሐዋ ከፍጹም ሰላም ወደ መከራ፣ ከብርሃን ወደ ድቅድቅ ጭጋግ የወረዱበት ያ አስፈሪ ቀን ጀነትን ያስለቀሰው፣ ሰይጣንን ያስደሰተው ያ ታላቅ ክስተት እንዴት ጀመረ? እስከ መጨረሻው ተከታተሉኝ። የሁላችንንም የህይወት ታሪክ አጀማመር እነግራችኋለሁ። አላህ ሱብሓነሁ ወተዓላ አባታችን አደምን በገዛ እጆቹ አበጀው ወይም ቀረጸው፣ ከሩህም ነፋበት። መላእክት ሁሉ ለታላቅነቱ እንዲሰግዱ ታዘዙ። ኢብሊስ ግን በትዕቢት እምቢ አለ። አደምና ሐዋ ግን በጀነት ውስጥ እንዲኖሩ ተፈቀደላቸው። ጀነት የረሃብ፣ የጥማት፣ የድካምም ሆነ የሐዘን ቦታ አልነበረችም። አላህም እንዲህ አላቸው፣ በጀነት ውስጥ ከፈለጋችሁት ቦታ ተመገቡ፣ ነገር ግን ይችን ዛፍ አትቅረቡ፣ ከበደለኞች ትሆናላችሁና። የሰይጣን መርዛማ ሹክሹክታ። ኢብሊስ ግን በቅናት ነደደ። አደምን ከአላህ እዝነት ለማውጣት ቆረጠ። ወደ አደምና ሐዋ በቀጥታ በጠላትነት አልመጣም። ይልቁንም በወዳጅነትና በምክር መልክ ቀረበ። አላህ ይችን ዛፍ የከለከላችሁ እኮ መላእክት እንዳትሆኑ ወይም እዚህ ለዘላለም እንዳትኖሩ ነው እያለ በሹክሹክታ መገፋፋት ጀመረ። በአላህ ስምም ማለላቸው። አደምና ሐዋ ሰይጣን በአላህ ስም ይዋሻል ብለው አላሰቡም ነበር። ያቺ አሳዛኝ ቅጽበት የሰይጣን ሹክሹክታ ሰረጸ። አደምና ሐዋ እጃቸውን ወደዛች የተከለከለች ዛፍ ዘረጉ። ገና ፍሬዋን በቀመሱ ጊዜ ግን ዓለም ተገለባበጠች። የነበረባቸው የጀነት አልባሳት ወዲያው ተገፈፈ። ራቁታቸውን መሆናቸውን ሲያውቁ በከፍተኛ ድንጋጤ የዛፍ ቅጠሎችን እየቀጠፉ ሰውነታቸውን መሸፈን ጀመሩ። ያኔ የአላህ ድምጽ መጣ። ያችን ዛፍ አልከለከልኳችሁም ነበርን? ሰይጣንም ግልጽ ጠላታችሁ ነው አላልኳችሁም ነበርን? የጸጸት እንባና ተውባ። አደም አለይሂ ሰላም እንደ ኢብሊስ አልኮራም። በጸጸት ተንበረከከ። እንባውም እንደ ጎርፍ ፈሰሰ። ምድርና ሰማይ ጠበቡበት። የጌታውን ትእዛዝ በመጣሱ ልቡ ተሰበረ። ያኔ አላህ ንስሐ የሚገቡበትን ቃላት አስተማራቸው። አደምና ሐዋ እንዲህ ሲሉ ተማጸኑ፣ ጌታችን ሆይ ነፍሶቻችንን በደልን፣ ባትምረንና ባታዝንልን በእርግጥ ከከሳሪዎቹ እንሆናለን። አላህም እጅግ አዛኝ ነውና ንስሐቸውን ተቀበለ። ነገር ግን አሁን አዲስ ምዕራፍ መጀመር ነበረበት። ወደ ምድር ስደት። ትእዛዙ መጣ። ሁላችሁም ወደ ምድር ውረዱ፣ እዚያም እስከ ጊዜው መኖሪያና መጣቀሚያ አላችሁ። አባታችን አደም ጀነትን ተሰናብቶ ድካምና ጥረት ወዳለባት ምድር ሲወርድ ምን ተሰምቶት ይሆን? ያ የታላቅነቱ ስፍራ ናፍቆት ግን ለልጆቹ ለኛ ጥሎልን ሄዷል። እኛ ዛሬ ምድር ላይ ያለነው በፈተና ውስጥ አልፈን ወደ ቤታችን ጀነት ለመመለስ ነው። የእናንተም ጉዞ ወደዚያው ይሁን።